ሰላም ጤና ይስጥልን። ይህ የቂርቆስ ክፍለ ከተማ ኮሙኒኬሽን ድምጽ ነው። ዛሬ በተለየ መሰናዷችን መተግበር ስለተጀመረው አዲሱ የተሽከርካሪ መለያ ሰሌዳ አጠቃላይ ዝግጅት ይዘንላችሁ ቀርበናል። ይህ አዲስ አሰራር ምን አዳዲስ ነገሮችን ይዞ መጣ፣ የአሽከርካሪዎችና የባለ ንብረቶች አስተያየትስ ምን ይመስላል የሚለውንም አካተናል። አብራችሁን ቆዩ። ለመሆኑ ነባሩን ሰሌዳ መቀየር ለምን አስፈለገ የሚለውን አመክንዮ በቅድሚያ መመልከቱን መርጠናል። ነባሩ አሰራር በ1997 ዓ.ም በወጣው አዋጅ ቁጥር 468 የሚመራ በመሆኑ አሁን ሀገራችን ከደረሰችበት የትራንስፖርት እድገትና ከዲጂታል ዓለሙ ጋር አልተጣጣመም። አሰራሩ የሰዎችን ጊዜና ሀብት የሚያባክን፣ ለፎርጀሪና ለተለያዩ ህገወጥ ተግባራት የተጋለጠም ነበር። በተለይም በኢንሹራንስ ወይም በሌላ ምክንያት የተወገዱ ተሽከርካሪዎችን ታርጋ በአዲስ መኪና ላይ በመግጠም የሚፈጸሙ ወንጀሎችን ለመግታት አልቻለም። ይህን ክፍተት ለመሙላት ነው እንግዲህ የመመሪያ ቁጥር 1050/2017 መጽደቅን ተከትሎ አዲሱ ዘመናዊ ሰሌዳ ወደ ስራ የገባው። ለመሆኑ ይህ አዲስ ሰሌዳ ከድሮ በምን ይለያል? ምንስ አዳዲስ የቴክኖሎጂ ደህንነቶችን አካቷል? ዋና ዋናዎቹን ለእናንተ ለተከታታዮቻችን እንንገራችሁ። ለእያንዳንዱ ተሽከርካሪ ልዩ የፌዴራል መለያ ቁጥርና ከንፋስ መከላከያ መስታወት ወይም ዊንድሺልድ ላይ የሚለጠፍ ከሰሌዳው ጋር የሚናበብ ስቲከር የሚሰጥ ሲሆን ኢትዮጵያ በቪና ዓለም አቀፍ ስምምነት መሰረት የተሰጣትን ኢቲኤች ኮድ ያካተተ ነው። ሌላኛው ያካተተው ጉዳይ በጨለማም ሆነ በተለያዩ የአየር ሁኔታዎች በግልጽ የሚታይ አንጸባራቂ ምልክት ያለው ሲሆን ከሁሉም በላይ ደግሞ ማጭበርበርን ለመከላከል እንደ ሆሎግራም፣ የውሃ ምልክት ዋተርማርክና የማይክሮ ጽሁፎችን የያዘ በመሆኑ በምንም መልኩ ኮፒ ማድረግ ወይም ማጭበርበር አለመቻሉ ነው። እዚህ ጋር የአሽከርካሪዎችንና የባለ ንብረቶችን ሀሳብ አዳምጠን እንመለስ። ሰናይ ብርሃኔ ይባላለሁ። ሰሌዳ አዲሱን ሰሌዳ ለመረከብ መጥቼ ነው ዛሬ። ጥሩ ነው ሰሌዳው በጣም ያው እንደምናየው ከሆነ በጣም በጥራት የተሰራ እንደሆነ ማየት ይቻላል። አዳዲስ ቴክኖሎጂዎችንም ጨምሮ የመጣ እንደሆነ እዚሁ ላይ ማየት ይቻላል። በነበረው ገለጻም ለመረዳት የቻልኩት እሱን ነው። አዳዲስ ነገሮችን ጨምሮ እንደመጣ፣ ከስርቆት በጣም ነፃ እንደሚሆን፣ ዱፕሊኬት ለማድረግ ወይም ኮፒ ለማድረግ ምቹ ያልሆነ መሆኑን እነዚህ ነገሮች ተረድቻለሁ ማለት ነው ከአዲሱ ሰሌዳ። አንዳንድ ደግሞ ከዛ በተጨማሪ ኢትዮጵያን እንደ ሀገር የሚወክሉ ነገሮች ላዩ ላይ ይዞ የመጣ መሆኑን ለማየት ችያለሁ። ህይወት አሳምነው እባላለሁኝ። በጣም ደስተኛ ነኝ። ያው እንግዲህ አገራዊ ታርጋ ላውንች ከተደረገ ሁለተኛው ሰው ነኝ ስቀበል። በጣም ደስ ብሎኛል። ደስተኛ ነኝ። ኤክሳይቲንግ። አዲሱ እንግዲህ በአንድ ማዕከል የሚተዳደር ሀገር አቀፍ የሆነ ታርጋ ነው። ከእንደገና በውስጡ ባርኮዶችና ቺፕሶች አሉት። ሞተር ቁጥሩን፣ ሻንሲ ቁጥሩን በደንብ የታርጋው ላይ የተቀመጡት ዲቴሎች በደንብ ደህንነትን ለማረጋገጥ የሚረዱ ነገሮች እንዳሉት ነው አንደርስታንድ ያደረኩት። ያው ፕራክቲካሊ ደግሞ ወደፊት የምናየው ይሆናል። በሲስተም ቁጥጥር ውስጥ ስላለ የሚነበብና ኤኒ ታይም ቼክ መደረጉ በጣም አስተዋጽኦ አለው። በተጨማሪም ደግሞ የመኪናው ዲቴል እዚህ ውስጥ መግባቱ ታርጋ ቁጥሩ፣ ሻንሲ ቁጥሩ ትክክለኛው መኪና ትክክለኛው ታርጋ ይዘዋል የሚለውን ያረጋግጣል። አሸናፊ ጌታቸው እባላለሁ። አዲሱ ሰሌዳ በአገር አቀፍ ደረጃ ላውንች ተደርጓል። የኛ ደግሞ እዚህ ቂርቆስ ክፍለ ከተማ ስለሆነ የምንስተናገደው አዲሱን የተሽከርካሪ ሰሌዳ ለመውሰድ መጥተን የተገናኘ ነው። በጣም ነው ደስ የሚለው። የዚህ የታሪክ አካል መሆን በጣም ደስ ይላል። ምክንያቱም በአገር አቀፍ ደረጃ እንደተጀመረ እንደምታዩት 501 ማለት እዚህ ቂርቆስ ላይ ሪሰንትሊ የመጀመሪያዎቹ ቁጥሮች ውስጥ ነው እኛ ያለነውና የታሪክም አካል ሆነናል። በጣም ደስ ብሎናል። ከቀድሞቹ ሰሌዳዎች በብዙ መንገድ የተለየ ስለሆነ ወንጀል ከመከላከል አንጻር፣ የተሽከርካሪዎችን አድራሻ ከማግኘት አንጻር፣ በቀላሉ
ሊሰረቅ የማይችል ከመሆኑ አንጻር ፋይዳ የጎላ ነው። ስገው ቃል አስራት ኃይለ ማርያም ባላለሁ። ደስታው ወደር የለውም። እንደገና የመጀመሪያው ቁጥር በመሆኔ በጣም ተደስቻለሁ። ኢቲኤች በመሆኑ በጣም ተደስቻለሁ እና ከአንዳንድ አጭበርባሪ ሰዎች የአንዱን ታርጋ ነቅሎ ሌላ ቦታ ወስዶ ወንጀልም ሊሰራበት ይችላል። ያሁኑ ግን ዲጂታላይዝ የሚነበብ ነው። እያንዳንዷን ነገር ታርጋ ላይ በካሜራ አንስቶ ፕሮፋይልን ያወጣልሃል። የቴክኖሎጂው ቁንጮ የሆነው ሌላው ባህሪው ደግሞ በሰሌዳው ላይ የተገጠሙት እንደ QR ኮድ፣ ባርኮድ እና RFID ቺፖች ናቸው። በእነዚህ ቴክኖሎጂዎች ውስጥ የማንኛውም ዜጋ አይን ሊያነባቸው የማይችላቸው ነገር ግን ሕግ አስከባሪዎች በልዩ መሳሪያ ብቻ የሚያገኟቸው ሚስጥራዊ መረጃዎች ተቀምጠዋል። እነዚህ መረጃዎች ምንድን ናቸው? የተሽከርካሪው ባለቤት ሙሉ ስም፣ አድራሻና ስልክ ቁጥር፣ የሞተርና የቻንሲ ቁጥር፣ የቴክኒክ ፍተሻ ሁኔታ፣ የሶስተኛ ወገን ኢንሹራንስና የተሽከርካሪው አጠቃላይ የአደጋ መዝገብ ታሪክ በሲስተሙ ውስጥ ይይዛሉ። በጣም የሚገርመው ነገር ተሽከርካሪው ሽያጭ ተፈጽሞበት ባለቤትነት ቢቀየርም እንኳን ታርጋው አይቀየርም። የሚቀየረው በሲስተም ውስጥ ያለው የባለቤትነት መረጃ ብቻ መሆኑ አንዱ ድንቅ ከሚያሰኙ ተግባሮቹ መካከል ነው። በተጨማሪም አጃይብ የሚያሰኘውን ጉዳይ ስንመለከት ታዋቂ ግለሰቦች ወይም ድርጅቶች ሰሌዳውን በሚፈልጉት ስምና አይነት ማዘዝ የሚችሉበትን እድል መፍጠሩ ነው። ይህም እንግልትን፣ ጊዜን፣ ጉልበትን ከመቆጠብ አንጻር ጥቅሙ ብዙ ነው። አስተያየት ሰጪዎቹስ ምን ይላሉ? ፎርጅድ አለመሰራቱ፣ የፕሌት ነምበሩ ላይ ደግሞ ያለው ቺፕስ ትክክለኛውን የመኪናውን ታርጋና ሻንሲ ነምበር መያዙ በቃ ትክክለኛው መኪና ትክክል የተሰጠውን ታርጋ ለመያዙ ማረጋገጫ ይሆናል። በማንኛውም ሰዓት ቼክ መደረጉ ደግሞ በደንብ ወንጀልን ይከላከላል። አላስፈላጊ ክፍፍሎችን አይፈጥርም ወይም የተለያዩ እይታዎችን አይፈጥርም። አንድ አገራዊ የሆነ ታርጋ መሆኑ በጣም ደስ የሚል ነው። ኢቲ ብሎ ወጥ በሆነ መንገድ በዛ ላይ ደግሞ ባርኮድ ሳይቀር ቴክኖሎጂዎችን ሁሉ ኢንኮርፖሬት አድርጎ የመጣ ስለሆነ በጣም ነው ደስ የሚለው። እውነት ለማውራት ብዙ ጊዜ ሲነሳ የነበረውን ጥያቄ የመለሰ ነው። ጥርጣሬዎችንም የገፈፈ ስለሆነ ይሄ በጣም ተገቢና ወሳኝ በሆነ ወቅት ላይ መጣ ነው ብዬ አስባለሁ። ስርቆት ቢያጋጥም በኢዚሊ ትራክ ለማድረግ የሚመች መሆኑን ቢጠፋ በቀላሉ ማግኘት የሚቻል ከመስሪያ ቤቱ ጋር በመነጋገር በቀላሉ ማግኘት የሚቻል መሆኑን ለማየት ችያለሁና ይሄ በጣም ጥሩ ነው። የህብረተሰቡንም ተደጋጋሚ ወጪ ወንጀል መከላከል የሚችል እንደሆነ ለማየት ችያለሁ። ኢቲ ብሎ መምጣቱ እውነት ለመናገር በአብዛኛው ማህበረሰቡ ዘንድ ሲጠየቅ የነበረ ጥያቄ እንደሆነ ይሰማኛል በግሌ። አንዳንድ ማህበራዊ ሚዲያዎች ላይም ሌሎችም በጓደኛም በምንም ባለ በሶሻል ኢንተራክሽንም እስከዛሬ ስናያቸው የነበሩ ነገሮች ከላዩ ላይ በፊቱ ታርጋ የነበሩት ሌብሎች ብዙም ለሰው ኮምፎርት የሚሰጡ አልነበሩም እውነት ለመናገር። ይሄኛው ግን ኢቲ ተብሎ መምጣቱ አገራዊ ነገርን ወክሎ መምጣቱ አገርን እንደ ሀገር ኢትዮጵያን ወክሎ መምጣቱ በጣም ጥሩ ነገር ነው ብዬ ነው የማስበው። እኔ በጣም ተመችቶኛል። አዲሱ የተሽከርካሪዎች መለያ ሰሌዳ መመሪያ ቁጥር 1050/2017 የቀድሞ ሰሌዳ ጋር ተያይዞ የሚገጥሙ ክፍተቶችን በመዝጋት ሀገራችንን ከዓለም አቀፍ የቴክኖሎጂ አሰራር ጋር ያቀላቀለ ሆኗል።